ጤና ይስጥልኝ ተመልካቾቼ ዛሬ ይዤላችሁ የቀረብኩት ምርጥ የሱፍ ፍትፍት አሰራር ነው እንደምትወዱት እርግጠኛ ነኝ አሁን ወደ አሰራሩ እንሄዳለን ፍትፍቱን ለማዘጋጀት የሚያስፈልገን የተቀቀለ ሱፍ እንጀራ ሽንኩርት ቃሪያ ቲማቲም ኪውከምበር ነጭ ሽንኩርት ሎሚና ጨው ናቸው በመጀመሪያ ሱፉን ነው ማዘጋጀው በመፈጨበት ዕቃ ላይ 7 የሾርባ ማንኪያ የተቀቀለ ሱፍ ካደረኩ በኋላ ዕቃው እስኪሞላ ድረስ ውሃ አድርጌ ነው የፈጨሁት ሱፉ ከተፈጨ በኋላ እንደዚህ ነጭ ሆኖ ወደ ክሬምነት ተቀይሯል ወይም ወፍራም ወተት ነው የሚመስለው አሁን ደግሞ በቂ ነው ምለውን ጨው አስገባና አዋህዳቸዋለሁ ከዛም የነጭ ሽንኩርቱን ዱቄት አስገባለሁ በዱቄቱ ፋንታ ፍሬሹንም ነጭ ሽንኩርት መጠቀም እንችላለን የነጭ ሽንኩርቱን ዱቄት ከሱፍ ውሃ ጋር በደንብ ካዋሃድኩ በኋላ ሽንኩርቱንና ቃሪያውን አስገባለሁ ከዛም ቲማቲሙን ኪውከምበሩን አስገባና አዋህዳቸዋለሁ ሎሚውን ግማሹን ነው የተጠቀምኩት እንዳስፈላጊነቱ መጨመር እንችላለን ሁሉንም ማስገብተን እንደዚህ በደንብ ካቀላቀልናቸው በኋላ ሰፋና ጎርጎድ ያለ ዕቃ እንወስድና ያዘጋጀነውን እንጀራ እናደርግበታለን እንጀራውን ካስቀመጥን በኋላ የፍትፍቱን ውሃ ከላዩ ላይ እናደርግበታለን ከዛ የተወሰነ ደቂቃ እንቆይና እያገላበጥን እንፈተፍተዋለን ይሄን ይመስላል ምርጥ የሱፍ ፍትፍት አሰራር እንደወደዳችሁት እርግጠኛ ነኝ አስተያየት ጥያቄ ካላችሁ ቀበላለሁ አመሰግናለሁ ደህና ሁኑ